አረብ ሀገር ከደረስሽ በኋላ ማንም ሰው የማይነግርሽ ነገር ግን በጣም የሚያስፈልጉሽ እና በጣም ወሳኝ የሆኑ 10 እውነታዎችን ዛሬ እንመለከታለን። ሰላም ውድ የቻናሌ ቤተሰቦች፣ እንኳን ወደ ሀላ ቻናል በሰላም መጣችሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ እንሄዳለን። አረብ ሀገር ከደረስሽ በኋላ ማንም ሰው የማይነግርሽ 10 እውነታዎች። እንግዲህ የመጀመሪያ ቀን ቀላል አይሆንም። አዲስ ቦታ፣ አዲስ የስራ ሁኔታ፣ አዲስ ሰው፣ አዲስ አየር፣ አዲስ ሁሉ ነገር አዲስ ይሆናል። ነገር ግን ይህ መደበኛ አይደለም። ማንም ሰው ቀለል አድርጎ መልመድ፣ ቀለል አድርጎ ማየት እና ጠንክሮ መስራት፣ ስራ ላይ ትኩረት ማድረግ፣ እነዚህን አድርጎ ከጊዜ በኋላ የማይቀየር የለም፣ ይቀየራል። ነገር ግን ይሄንን እውነታ ማንም ሰው አይነግርሽም። ማንም ሰው ጭንቀት ሊፈጠር ይችላል ላልተወሰኑ ቀናቶች፣ ብቻ በጣት የሚቆጠሩ ቀናቶች ሊሆኑ ይችላሉ። ግን አንቺ ጭንቀት ሊሰማሽ ይችላል። ይህ ከባድ ነገር ሆኖ አይደለም፣ ጊዜያዊ ነው። ስለዚህ አንቺ ጠንክረሽ ከሰራሽ በቀንም እና በሳምንት ጊዜያቶች ቀንን ቀን እየወለደው ወራትን ወራት እየወለደው ሁሉም ነገሮች እየቀለሉሽ ይሄዳሉ። አረብ ሀገር ከመጣሽ ከደረስሽ በኋላ ማንም ሰው የማይነግርሽ እውነታዎች እንደመጣሽ ቀላል አይሆንም። እንደደረሽ ሁሉ ነገር አዲስ ስለሚሆን ግን መደበኛ አይደለም። መበርታት መጠንከር ወሳኝ ነው። አረብ ሀገር ከደረስሽ በኋላ ማንም ሰው የማይነግርሽ እውነታዎች፣ ሁለተኛው የቋንቋ ችግር ሊገጥምሽ ይችላል። እንግዲህ የቋንቋ ችግር ሲገጥመን መጀመሪያ አገራችን ላይ ሆነን ወደ አረብ ሀገር ስናስብ የተለያዩ ቦታ እንደምታውቁት መግሬሽን እንሄዳለን። መግሬሽን ቦታዎች ላይ አይታችሁ ከሆነ የአረብ ሀገር ቋንቋ ይሸጣሉ። ነገር ግን እዛ ቦታ ላይ ለፓስፖርት ስሄድ ነው አረብ ሀገር ስለምንሄድ በብር እንገዛዋለን፣ በብር። እዚህ ከደረስን በኋላ ደግሞ ፍሪ ዋይፋይ አለ፣ የሚያስተምረን ኦንላይን አለ። ግን እኛ እንጠቀመውም ያንን ጊዜ አንጠቀም። ለምን? ያንን ብንጠቀም ግን አየሽ አረበኛ ባይበዛም ቢበዛም ቢያንስም በጥቂቱ ብትማሪ ለአንቺ ብዙ ይረዳሻል፣ በጣም ብዙ ይረዳሻል። ባይዘዌ አረበኛ ቋንቋ የሚችሉ ልጆች ከማይችሉ ተለይተው የ10 እና የ15 ሺህ ብር ደሞዝ ከፍተኛ ደረጃ ተቀምጦላቸው በመንግስትም በግል ለምሳሌ አረቦች ሲጠልቡ የዛሬ 2 ዓመት 3 ዓመት የሰራችላቸው ልጅ ወደ እነሱ ድጋሚ ሲያመጧት ከኢትዮጵያ በኤጀንሲም በምንም ያምጧት፣ ግን በግላቸው ማለት እነሱ ተነጋግረው የምትመጣበትን ህጋዊ መስመር አስይዛ ልጅቱ ከኢትዮጵያ ያመጧት አይደል። ነገር ግን እጥፍ ነው የሚከፍሏት። እነሱ እንደዛ አድርገው ነው የሚያመጧት። ነገር ግን እኛ ደግሞ አረበኛ ምንችል ከሆነ ኢንተርቪው 5 እና 4 ቃላቶችን ብቻ ኢንተርቪው ተደርገን የ20 እና 15 ሺህ ብር ደሞዝ ጭማሪ ተደርጎልን ነው የምንመጣው። ይሄንን የሚያውቅ ያውቀዋል። ለማታውቁት ለእናንተ አረበኛ ቋንቋ በጥቂት ቢሆን መልመድ ለአንቺ ቫልዩ አለው፣ ዋጋሽን ከፍ ያደርገዋል። ስለዚህ አረብ ሀገር ከደረስሽ በኋላ የምትዘነጊውና ማንም ሰው የማይነግርሽ እውነታ ቋንቋን ለመልመድ ፈቃደኛ ለመሆን ነው። ቋንቋን ለማወቅ ጥረት አድርጊ፣ ራስሽን ዋጋሽን ከፍ ታደርጊዋለሽ። እንግዲህ አረብ ሀገር ከደረስሽ በኋላ ማንም ሰው የማይነግርሽ እውነታዎች፣ ሶስተኛው ላይ ከቤተሰብ መራቅ ነው። እንግዲህ ከቤተሰብ መራቅ ብዙ ይከብዳል። ያው ብዙ ጊዜ በጣም የሚከብዳቸው ልጅ ወልደው ትተው የመጡ እህቶቻችን ናቸው። አብዛኞቻችን የ2 ዓመት እስከ 3 ዓመት ያሉ ልጆችን ትተን ነው የምንመጣው። ስለዚህ ጭንቀት የተለያየ ህመም ያስከትልብናል። ከመጨነቃችን የተነሳ የተለያየ ህመም ይገጥመናል። ደም ግፊት፣ ስኳር። አብዛኞቻችን እህቶቻችን በዚህ አጋጣሚ የዚህ ተጋላጭ ይሆናሉ። ይህን የሚያመጣው ልጅ ወልዶ ትቶ መሰደድ። ያው ቤተሰብ
ወይም እህት ወንድም ቤተሰብ መላውን እነዚህ እናት አባትን ተከትሎ መናፈቅ አለ፣ የተለመደ ነው። ግን ደግሞ እነሱን በየዕለቱ እየተደዋወሉ መገናኘት፣ በየዕለቱ እየተገናኙ በቪዲዮ ኮል አሁን ዘመኑ ተራቋል፣ እየተገናኙ ናፍቆትን እንዲቀንስ መበረታታት፣ በትዕግስት መጠንከር፣ ትዕግስት ደግሞ ጥረት፣ ስነ ምግባር፣ ጥሩ ስነ ምግባር ባለንበት ቦታ ጥሩ ስነ ምግባር ስንፈጥር በትዕግስት ስንጥር ናፍቆት እየቀነሰ ይመጣል። ልጅ ያላችሁ ልጆች ግን ልጅ ትተሽ መተሽ በጣም ከመጨነቅ የተነሳ ወደ በሽታ ከመዳረግ በድምፅ ብቻ ማውራት፣ ይህ እኔም ለራሴ የተጠቀምኩት ነገር ነው። በድምፅ ብቻ ማውራት አንደኛ ልጁ አንቺን ሲያይሽ ያገኘሽ ይመስለውና ሰውነቱ ደና በቃ ረስቶሽ ደና ያለበትን ህይወት ለምዶት እየኖረ እያለ አንቺ በ3 ወር አንዴ በቪዲዮ ኮል ለ2 ሰዓት ስታወሪው አንቺን ያገኘሽ ነው የሚመስለው። ስለዚህ ልጅ ይጎዳል። አንቺ ደግሞ ለልጅሽ የምትከፍሪ ዋጋ አለ። ያ እንዳይሆን ልጅሽን በደና እንድታገኙ በድምጽ ብቻ ማውራት። በድምጽሽ ብቻ ብታወሪው ልጁ ያው በድምጽ እንዳይረሳሽ ነው እንጂ ምንም የምታረጊለት ነገር የለም። ገብቶሻል? በቃ ስትለዩ ነው ይሄ ነገር የቀረው። ገብቶሻል? ስለዚህ ቶሎ ለመመለስ መጣር እንጂ በጭንቀት ሌላ በሽታ የሰራሽበትን የምታጭበት እንደውም አንቺን የምታጭበት ነገር አለመፍጠር፣ መረጋጋት፣ መታገስን የመሰለ ነገር የለም። አረብ ሀገር ከደረስሽ በኋላ ማንም ሰው የማይነግርሽ እውነታዎች። አራተኛው ስራ ከፍተኛ ትዕግስት ይፈልጋል። ስራ ከፍተኛ ትዕግስት ይፈልጋል። ማንችንም በስራችን ላይ ታጋሽ መሆን ግድ ነው። እንደውም አረብ ሀገር ከደረስሽ በኋላ የምትማሪው መታገስ ነው። አብዛኞቻችሁ በተለይ 20 ቤት ውስጥ ሆናችሁ ከ25 እስከ 18 ውስጥ ሆናችሁ የምትመጡ ልጆች ልክ እዚህ አረብ ሀገር ስትደርሱ በተለይ 3 ቀን ሲሆናችሁ አረቦች ቤት ታውቃላችሁ፣ እኛ ከኢትዮጵያ ስንመጣ ሰራተኛው ወጥቶ ሌላ ሰራተኛ እስከሚተካ ልብሱ ውጭ ነው፣ እቃው ወጥቶ መንገድ ጀምረዋል። ቤቱ አይታችሁ ከሆነ ማለት ነው ገጥሟቸዋል። ሁሉም ያው ሳይመጣ ሰው ገጥሞታል። ከዛ ልክ 3 ቀን ሙሉ ስራው ከባድ ሊሆን ይችላል። 3 ወር ሙሉ እኮ ይከብዳል እስከሚስተካከል። ማለት አንቺ አዲስ ነሽ፣ ለቋንቋ አዲስ ነሽ፣ ለቤቱ አዲስ ነሽ፣ ለሁሉ ነገር አዲስ ስለሆንሽ ይከብዳል። ነገር ግን በትዕግስት መጣር፣ መትጋት፣ መስራት አለብሽ። ምክንያቱም እዚህ ጋር ስትፈራረሚ ውል አለሽ። እኛ ኢትዮጵያውያን ኢትዮጵያ ውስጥ ስንፈራረም ስንዋዋል አናነብም፣ መሄዳችን ብቻ ነው የምናየው። በተለይ እናንተ 18 እስከ 25 ያላችሁ ልጆች እዚህ 3 ወር ሳይሞላችሁ አረ ወደ ኋላ ትመለሳላችሁ። መልሱኝ ወደ ሀገሬ። አረ አባቴ ቤት ምን አለኝ? አቤት አቤት፣ አባትሽ ቤት ሁሉ ነገር ስትፈራረሚ ቀርቷል። አንቺ ጠንክረሽ መስራት ብቻ ነው ለአንቺ የሚሆንሽ ማለት ነው። አስበሻው? ብዙ ልጆች ማለት ነው በጣም ብዙ ልጆች አረብ ሀገር መተው በኤጀንሲ ቢደበደቡ፣ በአረቦች ቢደበደቡ፣ ቤት በአንድ ወር ውስጥ 3 ቤት የሚቀያየሩት እነዚህ ልጆች ከምን የተነሳ እንደሆነ በዚህ ቪዲዮ ይዩት። አንደኛ የራሳቸውን የፈረሙትን ወረቀት በደንብ አላነበቡ። ሁለተኛ ለመስራት መጀመሪያም ፈቃደኛ አይደሉም። እነሱ ቲክቶክ ለመስራት ነው የመጡት። እኛ እዚህ 10 ዓመት ምናምን የቆየ ልጆች ቪዲዮ ስንሰራ ቲክቶክ ላይ ቀልድም ሊሆን ይችላል፣ መዝሙርም ሊሆን ይችላል፣ ሙዚቃም ሊሆን ይችላል፣ ዳንስ ስናቀርብ እኛ የከፈልነውን 10 ዓመት እነሱ አያዩ። የሚያዩት ቲክቶክ ላይ የምንሰራው ነው። እንደውም አይታችሁ ከሆነ 10 ዓመት የሆናቸው ልጆች ኮመንት ራሱ አይሰጡም። ምክንያቱም ረግጠውት ስላለፉ ያንን ህይወት የሚዘምሩትንም የሚዘፍኑትንም ዝም ብለው ጊዜ ለማሳለፍ ነው እንጂ የሚሉት አይደንቃቸውም። ኮመንት ራሱ አያነቡም፣ አይጽፉም። በቃ ምክንያቱም ህይወትን እነሱ ሰርተው ነው ያለፉበት። እንደዚህ እየኮመቱ አይደለም። ፌስቡክ እና ዩቲዩብ ብቻ ነው እንጂ ሌላ ነገር አልነበረም። በዚህ 5 ዓመት ውስጥ ነው ይሄ ቲክቶክ መጥቶ በቃ ያረጀውም ያላረጀውም ልጁም ህፃኑም እዛ ውስጥ እንዳለ የተገላበጠው የሚገላበጠው የተቀላቀለው እንጂ ጽድት ያለ ፌስቡክ ላይ ከመጻጻፍ ውጪ ዩቲዩብ ገብተን ራሱ እንደዚህ ፊልም ፈልገን ካለማውረድ ሌላ ነገር የለም ነበር። እና እነዚህ 20 ቤት ውስጥ ያሉ ልጆች ወደ ኋላ በርግጋችሁ የምትመለሱት ዋጋ ሳትከፍሉ እንደዚህ አይነት ደረጃ ማግኘት አይቻልም። መጀመሪያ ዋጋ መክፈል አለብሽ። አንድ ልጅ እኮ ዩኒቨርሲቲ ለመግባት 1 ዓመት ብቻ ተምሮ አንደኛ ስለወጣ
ከአንደኛ ክፍል ወደ ዩኒቨርሲቲ ሄዱ። ግዴታ 12 ዓመት ዋጋ ከፍሎ ነው አይደለም? በደንብ በስሎ አስባችሁታል። በደንብ አእምሮ በስሎ 18 ዓመት ሲሆነው አሪፍ ውጤት ካመጣ ለዩኒቨርሲቲ ይበቃል። ዝም ብሎ አሪፍ ውጤት ነው ያመጣው ተብሎ ከአንደኛ ክፍል ወደ ዩኒቨርሲቲ አይገባም። እናንተ እንደዛ ናችሁ ለአረብ ሀገር። ስለዚህ 2 ዓመት ራሱ አረበኛ በደንብ መናገር አትችሉም። እናንተ በደንብ መናገር የምትችሉት ከ2 ዓመት በኋላ ነው። 3 ዓመት 4 ዓመት ሲሆናችሁ ምክንያቱም ያልፈንበታል። ስለዚህ መረጋጋት፣ ቋንቋን በደንብ አድርገሽ ማወቅ፣ መረጋጋት፣ በትዕግስት ጸንቶ መስራት፣ መጠንከር፣ መጣር ወሳኝ ነው። ምክንያቱም እነዚህን ካረግሽ ኃላፊነትሽን ትወጫለሽ፣ ትከበሪያለሽ፣ ለራስሽ ቫልዩ ትሰጫለሽ፣ ዋጋሽን ትጨምሪያለሽ። ስለዚህ አረብ ሀገር ከደረስሽ በኋላ የሚገጥሙሽ 10 እውነታዎች በ6ኛ ደረጃ በ5ኛ ደረጃ ገንዘብን መቆጠብ አስፈላጊ ነው። ገንዘብን መቆጠብ በጣም አስፈላጊ ነው። የምናገኘውን ገንዘብ በጥንቃቄ ካልተጠቀምነ ብዙ ችግር ሊፈጠር ይችላል። ብዙ ችግር ብቻ አይደለም፣ በጣም ብዙ ችግር ይፈጠራል። የምንሰራው በየወሩ የምናገኘውን ገንዘብ ሴቭ ማድረግ አለብን። ቢያንስ ለምሳሌ ልጅ ያለው ሰው ለልጁ ተቆራጭ ሊያደርግ ይችላል። ግድ ነው። ምክንያቱም የመጣበት ለልጁ ብሎ ነው። አንደኛው ሌላ ዓላማ ቢኖረውም ልጁ የመጀመሪያው መንገድ ልጁ ነው። ስለዚህ እናንተ ማድረግ ያለባችሁ ገንዘባችሁን ለልጅ ተቆራጭ የምታደርጉት ያ የእናንተ አይደለም። ሌላውን ግን ሴቭ ማድረግ አለባችሁ። አረብ ሀገር ከደረስሽ በኋላ ማንም ሰው የማይነግርሽ የሚገጥሙሽ 10 እውነታዎች ገንዘብን መቆጠብ አስፈላጊ ነው። የምታገኘውን ገንዘብ በጥንቃቄ የማትጠቀሚ ከሆነ ብዙ ችግር ይፈጠራል። ስለዚህ ገንዘብሽን በጥንቃቄ ያዥ። በዚህ አጋጣሚ እናንተ 20 ቤት ውስጥ ያላችሁ ልጆች እንደመጣችሁ ይሄን ነገር ላስቀምጠው መሰለኝ። በተለይ አንድ አመት እስከምትጨርሱ ድረስ የምታረጉት አላችሁና ወይ ሌላ ቪዲዮ ሰራበታለሁ። እንግዲህ ማንም ሰው አረብ ሀገር ከደረስሽ በኋላ የማይነግርሽ 10 እውነታዎች 6ኛው ላይ የሀገሩን ሕግ ማክበር ግዴታ ነው። ማንኛውም ሀገር የራሱ ሕግ አለው። ኢትዮጵያ ራሱ ሕግ አላት አይደል? እኛ እናከብርም እንጂ ሕግ አላት እኮ። ግን አረብ ሀገር የትም ዱባይ፣ ሳውዲ፣ ቤይሩት፣ ኩዌት፣ አረብ ሀገር የተባለ ሁሉ ሕጉ የተጻፈው ፋይል ተይዞ እንደዚህ እየተነበበ ነው የሚፈጸመው። ስለዚህ ሕጉን ማወቅ ግዴታ ነው። ሕጉን ሳታውቂ የምታደርጊው ነገር ዋጋ ያስከፍልሻል። ሕጉን ማወቅ ማክበር ከማንኛውም ችግር ይጠብቅሻል። ከማንኛውም ችግር ማወቅን የመሰለ ነገር የለም። ስለዚህ መጠየቅ፣ የሀገሩን ሕግ አለባበሱ እንዴት ነው? ወደ ውጭ ሲወጣ አረብ ሀገር አረቦቹ ስለፈቀዱልሽ መልበስ የለብሽ። ምናልባት አንዳንድ አረቦች ትዳር የሌላቸው ሻርብ ራሱ እንደዚህ አይጠመጥሙ፣ ሱሪ ራሱ የተቀደደ ይለብሳሉ። እንደኛ እንደ ኢትዮጵያውያኖች ወንዶች መስለው የሚሄዱ ሴቶች አይታችሁ ከሆነ። ስለዚህ መጠንቀቅ፣ ከእንደዚህ አይነት ነገር ራስሽን መቆጠብ አስፈላጊ ነው። እንግዲህ ማንም የማይነግርሽ አረብ ሀገር ከደረስሽ በኋላ የሚገጥሙሽ 10 እውነታዎች 7ኛው ጥሩ ስም መገንባት ጠቃሚ ነው። ማንኛውም ጥሩ ስም መገንባት ጠቃሚ ነው። ታማኝ፣ ትጉህ ሰው መሆን፣ ሰው አክባሪ፣ ትሁት መሆን፣ ዝቅ ማለት፣ ብዙ እድሎች ወደ አንቺ እንዲመጡ ይረዳሻል። በጣም ብዙ እድሎች እንዲመጡ ይረዳሻል። ይህንን ስታረጊ ማለት ነው። ለምሳሌ አሰሪዎችሽን ማክበር፣ ስራሽን የተባልሽውን ስራ በሰዓቱ መፈጸም፣ መጨረስ፣ አንቺ ተፈላጊ እንድትሆኚ
ጥሩ ክብር እንዲኖርሽ። ለምሳሌ አሰሪዎችሽ ጋር 2 ዓመት 3 ዓመት ሰርተሽ አሰሪዎችሽ ውጭ ላይ ስራ ቢከፍቱ የንግድ ስራ ቢከፍቱ ሌላ ሰራተኛ እቤት ይተኩና አንቺን ውጭ ላይ በጥሩ ደሞዝ በታማኝነትሽ በጥረትሽ ይቀጥሩሻል ማለት ነው። አየሽ፣ ጥሩ ስም መገንባት ማለት ይሄ ነው። ለምሳሌ አሰሪሽ ልጅ ብትድር ልጅቱ ሙሽራ ናት፣ ልጅ የላትም። ሙሽሮች ቤት ታውቃላችሁ ቆሻሻ የለም። የሚበላ ምግብ ራሱ ከውጭ ነው ኦርደር የሚደረገው። ስለዚህ አንቺ እዛ እነሱ ቤት ትሆኛለሽ። ለምን? ታማኝ ነሽ፣ በስራሽ ታማኝ ነሽ፣ ጥሩ ነሽ፣ ታታሪ ነሽ። ስለዚህ በአሪፍ ደሞዝ ያለምንም ድካም አሪፍ ቦታ ላይ ታስቀምጥሽና 2 ዓመትም ስሪ 1 ዓመት ቁጭ ብለሽ ምን ችግር አለው? በኢትዮጵያ 70-80 ሺህ ብር ብትበይ እንደዛ ነው እየተከፈለ ያለው አይደለ? አሁን ለምሳሌ 4 ዓመት 5 ዓመት የሰሩ ሰዎች እንደዛ ነው እየተከፈላቸው ያሉት። ለምን? ታማኝ ስም ስላላቸው። ስለዚህ ታማኝ ስም መገንባት ለአንቺ ዋጋሽ ነው። ዋጋሽን በጥረትሽ ነው የምታመጪው። ዝም ብለሽ ቲክቶክ ላይ እያወራሽ ማዲያም ስትመጣ ስራውን ቁጭ አድርገሽ የምትጠብቂ ከሆነ አንቺ የስራ ሰው አይደለሽ። አንቺ እንድትሳፈሪላት ነው የምትፈልገው። ስለዚህ ስራችሁን በሰዓቱ ፈጽሙ። በሰዓቱ ታታሪ ሁኑ እህቶቼ። ተፈላጊ ለመሆን ታታሪ ሁኑ። እንግዲህ አረብ ሀገር ከደረስሽ በኋላ ማንም ሰው የማይነግርሽ 10 እውነታዎች በ8ኛ ላይ የምናየው ጤናሽን መጠበቅ አትርሽ። እንግዲህ አረብ ሀገር ስንሰራ በጣም ብዙ ኢትዮጵያውያን ቁርስ አይበሉም። አይታችሁ ከሆነ ብዙ ነገር ይነገራል። በጣም ብዙ ይነገራል። ቁርስ አስፈላጊ ነው እህቶቼ። ቁርስ የማይበላ ሰው በጣም ብዙ ነገሩ ነው የሚጎዳው። ከእንቅልፋችሁ እንደተነሳችሁ ሚዲያ ላይ አትውጡ። ሚዲያ ላይ ወጥታችሁ የስራ ሰዓታችሁ የቁርስ ሰዓታችሁ ይቃጠልና የስራ ሰዓታችሁ ይደርሳል። የስራ ሰዓታችሁ ከሚቃጠል ቁርሱ ቢቀር ይሻላል። እንደዛ ነው የምትወስኑት። በጭራሽ በቁርሳችሁ አትደራደሩ። ምግብ ቁርስ ነው። መጀመሪያው ምግብ ማለት ቁርስ ነው። ቁርስ ስትበሉ በጣም ብዙ ነገሮች ይንቀሳቀሳሉ። በጣም ብዙ ነገሮቻችን እኔ በሌላ ቪዲዮ ሰራለሁ። በዚህ በአረብ ሀገር ላይ ምግብ የማይበሉ ልጆች የሚል በጣም ብዙ የተጎዱ ልጆች ስላሉ አለ ሌላ ቪዲዮ እለቅላችኋለሁ። ግን ቁርስ በጣም አስፈላጊ ነው። ጤናሽን ለመጠበቅ በቂ ውሃ መጠጣት ግዴታሽ ነው። በቂ ውሃ ካልጠጣሽ አመት ሲሆንሽ ኩላሊትሽን፣ 2 ዓመት ሲሆንሽ ጨጓራሽን፣ ከዛ ጉልበትሽ የሚደቅና ወደ ሀገርሽ ትበያለሽ። ውሃ መጠጣት ወሳኝ ነው። ጤናሽን የምትጠብቂው አንደኛ ቁርስ፣ ሁለተኛ ውሃ ነው። ስለዚህ የተገኘውን ሁሉ የተሰጠሽን ሁሉ መድኃኒት አትብሊ። ጤናሽን የሚጎዳው አንቺ ቫሊው በሰጠሽው ልክ ነው የአንቺ ጤና የሚጠበቀው። ያገኘሽውን ሁሉ አትብሊ። ለምሳሌ ብዙ ልጆች ፍሪጅ ውስጥ ያደረ ሩዝ ይበላሉ። ለምንድን ነው ያደረ ሩዝ የምትበሉት? ሩዝ ከሆነ አዲስ አትበሉም እንዴ? ብሉ ስላላችሁ አትብሉ። በምግብ አትደራደሩ። ጤናችሁን ጠብቁ። ስለዚህ ጤናሽን የምትጠብቂው በምግብ በመድኃኒት ስለሆነ ያገኘሽውን መድኃኒት የተሰጠሽን መድኃኒት አትዋጭ። ተጠንቀቁ። ጤናችሁን ጠብቁ። እናንተ ደህና ስትሆኑ ነው ለልጃችሁ፣ ለዘመድ፣ ለማንም የምትኖሩት። ከእናንተ በላይ ልጃችሁ ራሱ አንቺ ስትኖሪ ነው ልጅሽ ራሱ የሚኖረው። ይህንን ታውቃላችሁ። ሁላችንም አናውቅም፣ ግን ልጆቻችንም እንኳን እኛ ስንኖርላቸው ነው ደህና ኑሮ የሚኖሩት። እንግዲህ አረብ ሀገር ከደረስሽ በኋላ ማንም ሰው የማይነግርሽ እውነታዎች 10 እውነታዎች 9ኛው ጥሩ ጓደኛ ምረጭ። አረብ ሀገር ስንኖር በቲክቶክ ጓደኛ እናፈራለን። እኛ እኮ እንደኛ እኮ ስም የሌለው የለም ማለት። በቲክቶክ ጓደኛ እናፈራለን፣ በፌስቡክ ጓደኛ እናፈራለን። ኢትዮጵያ ውስጥ የምናውቃቸው ጓደኞቻችን ናቸው። እኔ ሲጀመር ጓደኛ ሲባል የማይደጋገፍ ጓደኛ አይደለም። መደጋገፍ ያስፈልጋል። አንቺ የምትገነቢውን የራስሽን ህይወት የምትገነቢውን የምታግዝሽ ናት ጓደኛ ማለት። እሷ የምትገነባው የቤቷ ሊሆን ይችላል፣ የንግድ ስራ ሊሆን ይችላል። የምትገነባውን አንቺ የምታግዣት መሆን አለበት። ሌላ ስም ወይም ሌላ ዝም ብሎ ጓደኛ ይቅርባችሁ። በቃ ይሄ የበሰለ ጓደኛነት እንጂ ዝም ብሎ አብሮ በግሩፕ ልብስ የለበሰ ጓደኛ ይሄ ጓደኛ አይደለም። ይሄ እንደውም ያለ እቅድ ገንዘብሽን የምትበዘብዝ ጓደኛ ትቅርብሽ። ገብቶሻል? እኔ ጓደኛ የምለው እኔ የምገነባውን ወይም እኔ ያቀድኩትን እቅድ ከግብ እንዳደርስ የምታግዘኝ ጓደኛ ማለት እንደዚህ
ሌላው ይቅርባችሁ። አረብ ሀገር ከደረስሽ በኋላ ማንም ሰው የማይነግርሽ 10 እውነታዎች በ10ኛ የምናየው ተስፋ አትቁረጭ። ተስፋ አትቁረጭ። አረብ ሀገር ላይ ከደረስሽ በኋላ የመጀመሪያ ጊዜ ከባድ ሊሆን ይችላል። ነገር ግን በትዕግስትና በጥረት የመጣሽበትን ማንኛውንም እቅድሽን ማሳካት ትችያለሽ። ማንኛውንም እቅድሽ እንግዲህ እናንተ አረብ ሀገር ከደረሳችሁ በኋላ እቅድ የተባለውን ተሰርዙት። አንዳንዶቹማ ወደ ጎን ያደርጉታል። ወደ ጎን በቃ ከ2 ዓመት በኋላ ሌላ ፕሮሰስ ብለው ያነሱታል። ኖ የመጣሽበትን የመጀመሪያው እቅድሽ ያንቺ ነው። እሱን ሳጨርሽ ሌላ እቅድ አታስገቢ። አንቺ እቅድሽን አስቀምጠሽ እህቴን ላስተምር ስትይ እህትሽ ተምራ ዲግሪዋን ወይ ዲፕሎማዋን ትይዛለች። ወንድሜን ላስተካክልና መኪና ልግዛለትና የኔ እቅድ እኔ ከዛ በኋላ ገባለሁ ስትይ ኮንትራትሽ ያልቃል። መኪናውንም ባጃጁንም ገዛ፣ ወንድምሽ እራሳሽ ከነንከቴው። ይሄን ስል ለወንድማችን አናራግም ወይ ምናምን እንዳትሉ ግን ያንቺ እቅድ ተቀምጦ የእሱ የሚቀድመው ከአንቺ ህይወትና ከሱ ህይወት ማን ይቀድማል? ላንቺ ከወንድምሽና ከአንቺ ህይወት ማን ይቀድማል? ላንቺ የሚቀድመው ማን ነው? ልጅሽ ራሱ ቅድሚያ መሰጠት የለበትም። መጀመሪያ አንቺ ጤነኛ መሆን አለብሽ። አንቺ በህይወትሽ ውስጥ ስኬታማ መሆን አለብሽ። ከዛ በኋላ ነው መትረፍ ያለብን። እኛ አረብ ሀገር ሴቶች እኛ ስኬታማ ሳንሆን ለሌሎች እየኖርን ነው ተስፋ እንቆርጠው። መጨረሻ ላይ ተስፋ እንቆርጣለን። ወንድማችንም ይርቀናል፣ ባል የተባለው ይርቀናል፣ ወንድም የተባለው ይርቃል። እህት የተባለችው ታገባና ትራሳሻለች። በቃ እሷ ደሞዝተኛ ናት፣ አንተ ትራሻሳለች። ለምንድን ነው አንቺ እንድትረሺ ያረግሽው? እኮ ራስሽን ነው። አንቺ እኮ ነሽ እንድትረሳሽ ያረግሻት እንዴ። አንቺ ራስሽን ብታቋቋሚ እኮ እሷ እህት ወንድም ሳይሆን እናት አባት አለ አይደል? ያለበለዚያ ደግሞ እናት አባት አቅም ካልፈቀደ እንደ አንቺ ሰርታ ማትማር። ለምን ለእህታችሁ ሱቅ ትከፍታላችሁ? ለወንድማችሁ ሱቅ ትከፍታላችሁ? ለባላችሁ ለምንድን ነው መኪና የምትገዙት? ከዛ መጨረሻ ላይ ሲከዷችሁ ተስፋ ትቆርጣላችሁ። ራሳችሁን በ1 ሊትር ክሎሮክስ ቻው እንዴ። ይሄ ሁሉ እኮ የሚሆነው በገዛቻችን ቅድሚያ ለሰው እየኖርን ነው። እስቲ እናንተ እህት ወንድም ተውት፣ እናት አባት ቅድሚያ ለእናት አባት ቤት የምንሰራ ፍጡር እኮ ነው እኛ። ግን እኛ ስንሄድ እዛ ቤት ውስጥ እኛ ከሳምንት በላይ አንቀመጥም። ለምን? ቅድሚያ ለራሳችን ነው ቤት መስራት ያለብን። ከደከመን እዛ ቤት ነው ገብተን መኖር የምንችለው። እናት አባት ቤት ግን ገብቶ መኖር አይቻልም። ከዛ በኋላ አለቀ። ለሳምንት ለረፍት ወይም የምትሄጂው ልክ ጁማ ቀን ወይም እሁድ ቅዳሜ ለማሳለፍ ሰንበትን ትይዝ ትችያለሽ እንደማንኛውም ሰው። በቃ አንቺ ከነሱ የተሻለ ኑሮ ነው የምትኖሪው። ስለዚህ አንቺ ተረስተሻል። የራስሽን ቤት ገዝተሽ እንደምትኖሪ ነው እነሱ የሚያውቁት። ስለዚህ ቅድሚያ ለራሳችሁ ትስጡ። ተስፋ የሚያስቆርጠን ቅድሚያ ለራሳችን አንሰጥ እያልን ነው። በተገዳን ቁጥር ተስፋ እንቆርጣለን። እንድንከዳ የሚያደርገን ቅድሚያ ለራሳችን ስለማንሰጥ። አረብ ሀገር ያለይ ሴት ቅድሚያ ለራሷ ካልሰጠኝ ተስፋ ትቆርጣለች። ተስፋ የሚያስቆርጠን ራሳችን የሰጠነው ዋጋ ነው። ዋጋችን ለራሳችን እንያዝ። ዋጋችን ለራሳችን እናርግ። ቅድሚያ ለራሳችን ዋጋ ለራሳችን እንስጥ። ስለዚህ ለእህት ለወንድም ለእናት አባችን በጭራሽ ቅድሚያ ለራሴ በይ። ቅድሚያ ለራሴ እንዴ። የራሱን ስኬት ሳያሳካ እኮ ማንም ሰው ለአንቺ ስኬት የሚያስብ የለም። ይሄ በጣም ብዙ የአረብ ሀገር እህቶቻችን ከኔ ጀምሮ ለእኛ የምንኖረው ለማን ነው? ለሰው። ለራሳችን ቅድሚያ ስለማንሰጥ እነሱ የእነሱን ቅድሚያ ስለሰጠን ከናንካቴ ይረሱናል። እህት ወንድም መሆናችንን እህታቸው መሆናችንን ይረሱናል። ልጃችን መሆናቸውን ይረሱናል። ለምን? ለእኛ ቅድሚያ አንሰጥ። ከዛ አንከበርም። ከዛ ተስፋ እንቆርጣለን። እንግዲህ አስቡት፣ በራሳችን እጅ ነው ያመጣነው። ስለዚህ የአንቺን ስኬት የአንቺን ተስፋ አድርገሽ ያለምሽውን ስንቅሽን፣ ሀሳብሽን፣ እቅድሽን ሳታሳኪ ለማንም ሰው አትድሜ። በቃ አትድሜ። እንግዲህ አረብ ሀገር ከደረስሽ በኋላ ማንም ሰው የማይነግርሽ 10 እውነታዎች መጨረሻው ላይ ደርሰናል። ውድ ተመልካቾቻችን እንግዲህ ቻናሉን ቪዲዮውን ከወደዳችሁት ላይክ፣ ሼር ይቅርታ
ውድ ተመልካቾቻችን እነዚህ እውነታዎች ለማስፈራራት አይደለም፣ በጣም ይቅርታ፣ ለማስፈራራት አይደለም፣ ለማስተማር እንዲሁም በደንብ ተዘጋጅቶ እንዲመጡ በደንብ ተዘጋጅቶ ጠንክረው እንዲሰሩ በሚል ነው። ቻናሉን ከወደዳችሁት ቪዲዮውን ከወደዳችሁት ላይክ አርጉ፣ ቪዲዮውን ላይክ አርጉ ፕሊዝ። እና ቻናሉ አዲስ ስለሆነ ሰብስክራይብ፣ ቪዲዮውን ከወደዳችሁት ለወዳጅ ዘመዳችሁ ሼር አድርጉ። በጣም አመሰግናለሁ። ሰላም